ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? በዛሬው ዕለት በ1980ዎቹ ዓመተ ምህረት መጀመሪያ ላይ በምስራቅ ሐረርጌ ለወንጌል ጥንስስ ለሆኑ ወገኖች የተገጠመውን ግጥም አቀርብላችኋለሁኝ። የግጥሙ ርዕስ ያኔ ልበል ሩቅ አይደል የሚል ነው። ያኔ ልበል ሩቅ አይደል ቃሉ ገብቶኝ ሲለውጠኝ ዳግም ልደት ሲያበስርልኝ ሲያላምደኝ አዲስ ኑሮ ለቆኝ ሄደ ከቦለለ የኔም ሮሮ። ዘመዶቼ ቅር አላቸው ጓደኞቼም እንደዚሁ እና ለአዲስ ኑሮ ወዳጅ ጓዴን አጋዥ አጋር ዘመዶቼን ማስተሽ ጀመርኩ አሁን ያኔ ሩቅ አይደለ ልበል ያኔ። ወጣ ወረድኩ ቃሉን ይዤ እነዚያ የተጠሉት የማይቅሙት የማያሙት የማይሰርቁት ጴንጤዎቹ ወዴት አሉ ብዬ ጠያየኩኝ አጠያየኩ። ሩቅ ናቸው በቅርብ የሉም ብለው አሉኝ። ተስፋ ሳልቆርጥ አሰሳውን ተያያዝኩት። ተፈላልገን እደደር ውስጥ ተሰባሰብን። ከእግዚአብሔር ቃል ተከፋፈልን። ፍቅሩ ገባን ማን ያግደን። ጋራ ወተን ኮኳናት ላይ ቁልቁል ወርደን ዱባ አንገት ጋራው ስር መባረክ ነው መዘመር ነው ከእግዚአብሔር ጋር። አይሰማን ድካማችን አይወራ ህብረታችን ያኔ ልበል ሩቅ አይደል እና አሁን ያኔ ርቀቱ አያስፈራን ድካማችን አይሰማን። ከምስራቁ ከዱባ አንገት ወደ ምዕራብ ወቢ እንዞራለን። ወቢ 1 ወቢ 2 3ን ብለን ቀብሶን ዘልቀን ሐርቁንጫንም ዳሰስ አርገን ድንቅ አውርተን ድንቅን አይተን እንመጣለን በበረከት ተቅለቅልቀን። ሙድሌንም አንረሳት ወጣ ብለን እንገባባት። ትዝ ይለኛል አይረሳም በጨረቃ ምሽት የጌራሮም ጉዞ። ያኔ ልበል ሩቅ አይደል እና አሁን ያኔ መስሎኝ ነበር በረከቱ ለኔ ብቻ። መዘመሩም እንደዚሁ ግን መስክር ቃሉን ለታሰሩት ነው መፈቻ። እረፍት የለም ያደራ ያንተ እኮ ነው። ሰላም ላጡ ወንጌል አውራ እንዳተኛ ነው አደራ የሚለው ቃል ልቤ ገባ እና አሁን ያኔ ልበል ሩቅ አይደል ወገን ስጠን ጨምርልን ማለት ጀመርን ተሰባስበን። እና ሳየው በትዝታ ምናብ ያኔውን ሳስታውሰው በጣም ብዙ ሆኗል። አሁን ያኔ ልበል ሩቅ አይደል አማኞቹ ወዴት ናቸው ብለን ስንል ጴንጤዎቹ በቅርብ የሉም ከተማ። የእነሱማ ወሬያቸውም አይሰማ እዚያ ግድም ጥቂት አሉ። እነርሱም ሊጠፉ ነው እንዳልተባል እንዳልታማን ይኸው ዛሬ በቦረዳ መንገዱ ዳር በካራ ላይ ቆቦን ይዘን ጨለንቆና ቁልቢንም በዚህ ደደር 2 ስፍራ ታችና ላይ ሐራዋጫን ይዘን መሰላ ላይ ድንቅ ይሰራል። ገጠሩንም ወተን ስናይ ይሰበካል ይዘመራል ድንቅ ይታያል። በአካባቢው ወንጌል ተሟል ዙሪያ ገቡን አዳርሶታል። ዛሬም አልጠፋንም አንጠፋም ይኸዋለን። በዝማሬ በበረከት በቃል ሙላት እንዋኛለን። እንደሻው የዋላሸት 1982 ዓመተ ምህረት የተገጠመ ነው። ቦታው ደደር ነው።